እኔ ይሄንን ብያቃለሁ እኮ ወዴት አለ የት ነው ያለው ምንድነው የሆነ ያለው አልገባኝም ብያቃለሁ አልገባኝም በህይወቴ የሆነ ያለው ነገር አልገባኝም ብያቃለሁ የቱ ጋር ነው የሳትኩት የቱ ጋር ነው የተሳሳትኩት የቱ ጋር ነው ያጠፋሁት ከዛ ደግሞ ንስሐ ገባለሁ ጌታ ሆይ ለማላቆም ጉዳይ እንኳን ቢሆን ምሕረት አድርግልኝ ብዬ እንዲገባኝ ሳምንት ጾም ጸሎት ይዤ ንስሐ ገባለሁ አባት አጥፍቻለሁ ተሳስቻለሁ በድያለሁ ልከኝነቴ ነው ንስሐ ገባለሁ ጸጥ ዝም የቱ ጋር ነው የሳትኩት ለካ እየሰራኝ ለካ ረስቶኝ አይደለም ለካ ጥሎኝ አይደለም ለካ ሊሰራው ለፈለገው ጉዳይ እንድማረክ ያረገኝ ነው ያው የኔ ጌታ ጊዜን ውሰደው ዘመኔን ውሰደው እድሜንም ውሰደው ተጠቀምበት ያንተ ነው ለራሴ አይደለም እነዚህን ጸሎቶች የለመድኩት ዝምታ ውስጥ ነው ያውልህ ተጠቀምበት ውሰደው የኔ አባት ለካ ሊማርከኝ ይፈልጋል ለካ ሊሰራብኝ ይፈልጋል ለካ ሊጠቀምብኝ ይፈልጋል ያገሬ ልጆች በጣም በዝምታ ውስጥ ያላችሁ ሰዎች ጠልቷችሁም ተጣልቷችሁም አይደለም ምንድነው እየሆነ ያለው ያላችሁ ሰዎች በቃ ቅባት ነው እየሆነ ያለው ቆይ ስማ ልጅ በእናቱ ማህፀን በዝምታ እንደሚሰራ አጥንቶቹ ሲገጣጠሙ ምንም ቋቋታ እንደማይሰማ ጅማትም ሲመጣበት ስጋም ሲያበቅል የነርቭ ስርዓት ሁሉ ሲዘጋጅ በዝምታ እንደሚሰራ እግዚአብሔር በዝምታ አንተ ላይ እየሰራ ነው